ወዴት ነው? ሳትደውይ ለምን መጣሽ? ከስራ መመለሻ አይደለ? ላገኝ ብዬ እኮ ነው። ፍቃዴን መጠየቅ ነበረብሽ። ፍቅር ከጀመርን አውቃለሁ፣ ቅርብ ጊዜ ነው። ሌላ ጊዜ ስትመጪ አሳውቅኝ። ውሳኔሽ ላይ መቸኝ ይችላል። ሁሌ ባገኝ ደስ ይለኛል። እኔ ደስ አይለኝም። ፍቅር ጀምረን የለ እንዴ? በህይወቴ የሚያሰለችኝን ነገር አልወድም። ህይወት ላንተ ምንድነው ባቢ? ቀይሮ መድገም። እንደ ድሮ አይደለም ስትለኝ አልነበር? ልምድ ነው፣ ጊዜ ይፈልጋል። በቃ አንተ እንደዚህ ነህ፣ አመኜ ልቀበል? አዎ እኔ ነገር ሲደጋገም አልወድም። ጧት ማታ ስራ ስላታየኝም ገንዘብ ሳገኝ ይሄንኑ ኑሮ ቀይሬ ለመኖር ነው። ዛሬ ካፌ የምጠጣውን ቡና ነገ ሸራተን ለመድገም፣ ዛሬ የምጠጣውን አረቄን ጥዬ ውስኪ ለመጎንጨት ነው። ጠባባው ቤቴን 5 መኝታ ባለው ቤት ተክቼ ራሱኑን እንቅልፍ አንድ ክፍል ውስጥ መተኛት ፈልጋለሁ። ሰው ደብር እየቀያየረ ሲሳለም አይተሽ አታውቂም? ራሱኑ ጸሎት ደብር ቀይሮ ለመድገም ነው። ሁሉም ሰው የሚሮጠው ቀይሮ ለመድገም ነው። አንዳንድ ሰዎች ምን ፈልገው እነስተው ማን ፈልገውን ይሰጡናል። በምትወድ ሰው መፈተን ምን መሰላችሁ ጉዳቱ? እሱ ያረጋውን ማድረግ እውነት ይመስላችኋል? የሱ ኑሮ ዛሬ ሊጀምር ነው። የዛሬ ዓመት ስመለስ እሱ ለመሆን የጣርኩትን ጥረት አይቶ የሚወደኝ አይመስላችሁ? ቀይሬ መኖር ጀምራለሁ በቃ።